አሁን የደረሰን መረጃ አለ። በትግራይ ክልል ከአፈሳው ጀርባ ባለው ሚስጥር የህወሓት ወታደራዊና ፖለቲካዊ ክንፍ ወደ መታኮስ መግባታቸው ተነገረ። በትግራይ ክልል ውስጥ ከቅርብ ጊዜ ወዲህ እየተጠናከረ የመጣውን መጠነ ሰፊ የግዳጅ ወታደራዊ ምልመላ አፈሳን ተከትሎ በህወሓት የፖለቲካ አመራርና በወታደሩ ክንፍ መካከል ያለው ልዩነት እያደገ ሄዶ ወደ ትጥቅ ግጭት መታኮስ መሸጋገሩም ተሰምቷል። ከተለያዩ የክልሉ አካባቢዎች የሚወጡ መረጃዎች እንደሚያመለክቱት በህዝቡ ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላ በሁለቱ ክንፎች መካከል ያለውን የስልጣን የስትራቴጂ ፍጥጫ ይበልጥም አባብሶታል። የፓርቲው የፖለቲካ ክንፍ የአፈሳውን ሂደትና የህዝቡን የደህንነት ስጋት በተመለከተ በወታደራዊ አመራር ላይ ተቃውሞ ማሳየቱን ተከትሎ በሁለቱም ወገኖች ታጣቂዎች መካከል በአንዳንድ አካባቢዎች የተኩስ ልውውጥ እስከ ማድረግ የደረሰ ቀውስም ተከስቷል። ከዚህ ከአፈሳው በስተጀርባ ያለው ሚስጥር በክልሉ ካለው የጸጥታ ስጋት ባለፈ በህወሓት ከፍተኛ አመራሮች መካከል ያለውን የውስጥ የስልጣን ሽኩቻና አለመተማመን ለማስጠበቅ የሚደረግ የጉልበት ፍልሚያ መሆኑን የቅርብ ታዛቢዎች ይገልጻሉ። የፖለቲካው ክንፍ የሲቪል መዋቅሩን ተጠቅሞ መሬት ላይ ያለውን ሁኔታ ለመቆጣጠር ሲሞክር፣ ወታደራዊ ክንፍ በበኩሉ በኃይል የታገዘ እርምጃ በመውሰዱ የበላይነቱን ለማረጋገጥ እየተንቀሳቀሰ መሆኑ ሁኔታውን ይበልጥ አሳሳቢም አድርጎታል። ይህ በሁለቱ ክንፎች መካከል የተፈጠረው ወደ መታኮስ የተሸጋገረ ግጭት በትግራይ ክልል እየታየ ያለውን የፖለቲካ አለመረጋጋት ወደ ከፋ ምዕራፍ ሊያሸጋግረው እንደሚችል ስጋቶች እየጨመሩ መምጣታቸውም ተነግሯል።